ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበል በያላችሁበት። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ የማሳያችሁ እንግዲህ ቀለል ያለ የኬክ አሰራር ነው። 3 እንቁላል እናዘጋጃለን። የኬክ አሰራር ይሄ ነው የተዘጋጀው ሁሉ ነገር ብርቱካን ያለው ማለት ነው። ብርቱካን ኬክ ነው የምንሰራው። የምናረጋቸውን የዘይትና የውሃ መጠኖች እዚህ ላይ ጽፎልናል ማለት ነው። በዚህ መሰረት እየለካን እናደርጋለን። የራሱ መለኪያ የተዘጋጁ እቃዎች አሉ። በሱ መሰረት አብረን እንሰራለን ማለት ነው። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ እና ኮሜንት አድርጉልኝ። አስተያየታችሁን ስጡኝ። ስለምታበረታቱኝ አጠገቤ ስላላችሁ ከልብ አመሰግናለሁ ውድ ቤተሰቦቼ። አሁን 3 እንቁላል በመምቻ ሳህን ላይ አድርገናል። እንቁላል እናደርጋለን። በመቀጠል ዘይትንና ውሃውን በመጠኑ እዛ ካርቶኑ ላይ በተጻፈልን መጠን እናደርጋለን ማለት ነው። የዘይት መጠን 80 ቁጥር ያለበት መለኪያ አለችን። ይሄን ይመስላል ሁላችሁ። በዚች ነው ዘይት አንድ ሙሉ ግማሽ ኩባያ ነው የሚባለው፣ ግማሽ ኩባያ እናደርጋለን ማለት ነው። በዚች እላው ላይ የተጻፈው እንግዲህ 1/2 የሚል አለ፣ 80 የሚል አለ። እንግዲህ እንደየቃው ነው የሚለው እንደዛ ነው። እንግዲህ ውሃ ደግሞ ስኳር አንጨምረው፣ ሁሉ ነገር የተዘጋጀ ነው። ውሃ ደግሞ 220 ነው የምንጨምረው። መጀመሪያ 200 ላይ እናደርጋለን፣ ከዛን ደግሞ 20 ላይ እናደርጋለን ማለት ነው። ከዛን እንጨምራለን። መምታት ነው። ስኳር ምናምን አንጨምርም። በዛ ላይ ደግሞ በነገራችን ላይ ክሬም መስራት እንችላለን። ክሬም ከፈለግን ከውጭ መግዛት እንችላለን። ከፈለግን ደግሞ ቤት ውስጥ መስራት እንችላለን። ክሬም ካስፈለገ እኔ ግን ለጊዜው ክሬም አይፈልጉም፣ ክሬም አያስፈልገንም። ይህንን ብቻ እንድጋግርላቸው ነበረ የፈለጉት ማለት ነው። እና አሁን እንዳለ አንድ ላይ አድርገን መጀመሪያ እንቁላሉን፣ ውሃውን፣ ዘይቱን እንመታዋለን ማለት ነው። መጀመሪያ እንቁላሉን፣ ውሃውን፣ ዘይቱን በደንብ አረፋ ውስጥ እስከሚፈረፍ ድረስ አረፋ እስከሚፈጥር ድረስ እንመታዋለን። ምክንያቱም እንቁላሉ በደንብ ካልመታ ነው ሽታ ሊያመጣ ስለሚችል፣ ጠረን ስለሚኖረው በደንብ እንመታዋለን። ከዛም በኋላ በደንብ ከመታ ነው በኋላ ዱቄታችንን እንጨምራለን ማለት ነው። እና እንቁላሉን በደንብ መምታት ይኖርብናል። እንቁላሉ በደንብ ከመታ ነው በኋላ የፈለጋችሁት መምታት ትችላላችሁ። የፈለጋችሁ እኔ በእንደዚህ አይነት ማሽን ነው መታወት። ከፈለጋችሁ ደግሞ የጁስ መፍጫ በሱ መምታት ትችላላችሁ። ግን ይሄ በጣም አሪፍ ነው። በደንብ ይሄ ከተመታ በኋላ ከዛ ዱቄታችንን እንጨምራለን። በደንብ መመታት አለበት፣ ግን ያው እንዳልኳችሁ ማለት ነው። በደንብ እንመታውና ከመታነው በኋላ ያው ዱቄቱን እንጨምራለን ማለት ነው። አያችሁት አረፋው እንዴት ኩርፍርፍ እንዳለ። ምክንያቱም የእንቁላሉ ጠረን እንቁላል ሽታ ስላለው ሽታው ይሄዳል ማለት ነው።
እና አሁን ዱቄታችንን እንጨምራለን። ያዘጋጀነውን ዱቄት እንጨምራለን። አብረን እንፈጫለን። አብረን እንፈጨዋለን። በደንብ እንመተዋለን ማለት ነው። እንፈጨዋለን፣ በደንብ እንመተዋለን። ይሄ አሁን በደንብ መታ ነው። ሽታው በጣም ነው ደስ የሚለው። ቫኒላ አለው፣ ብርቱካን አለው፣ የተዘጋጀ ነው በአጠቃላይ ማለት ነው። እና በቃ እንደዚህ ከመታ ነው በኋላ ወደ አዘጋጀ ነው የመጋገሪያ እንትን ላይ ነው የምንወስደው የምናደርገው ማለት ነው። ያዘጋጀ ነው አለ፣ ዘይት እንቀባለን። እኔ ቀጠን አድርጌዋለሁ። ምክንያቱም ቀጠን ያደረኩበት ምክንያት በደንብ ውስጡ ፍትፍት ብሎ እንዲበስል ማለት ነው። የሆነ እንትን እንዳይል፣ የሆነ ጭምቅ የሆነ ነገር እንትን እንዳይል፣ የሆነ ያዝ እንዳያረግ ውስጡ ክፍት ብሎ በደንብ ፍርፍር ብሎ እንደ ስፖንጅ፣ ምክንያቱም የስፖንጅ ኬክ ነው የምንጋግረው፣ ክሬም ምናምን አንጠቀምም። እና አሁን የመጋገሪያ ያዘጋጀ ነው የመጋገሪያ ሳህን ላይ እናደርጋለን። ከዛም ወደ ኦቨናችን ውስጥ ነው የምንከተው ማለት ነው። እና ውድ ቤተሰቦቼ ይህንን ይመስላል እንግዲህ እንደምታዩት። አሁን ወደ ኦቨን ውስጥ ይገባል፣ ወደ መጋገሪያ ፎረም ውስጥ እናስገባዋለን ማለት ነው። ይሄን ይመስላል። ዘይት ነገር መቀባት ትችላላችሁ። እኔ ዘይት ቀብቼዋለሁ፣ ምክንያቱም እንዳይዝ የሆነ ምርግ እንዳይል ከውስጥ ከቂጡ ከታች እንዳይዝብን ዘይት እንደዚህ ቀባቀባ እናድርገውና ከዛም በኋላ ያዘጋጀነውን የኬክ የመታነውን የኬክ ሊጥ እንገለብጣለን ማለት ነው። እንገለብጥና እንጋግራለን። ይሄው አሁን ተገለበጠ ወደ ቦታው ማለት ነው። ሊጡን በጣም አግጠኛዋለሁ፣ ያው በደንብ ፍርፍር ያለ እንዲሆን ከዛ አንፃር ነው ያደረኩት። በዛ ላይ ደግሞ ከተጻፈው በላይ፣ በነገራችን ላይ ከተጻፈው በላይ እንዳትሉ፣ ካርቱኑ ላይ የራሱ የተዘጋጀ ምን ያህል ሌተር ወይም ምን ያህል ኩባያ፣ ግማሽ ኩባያ፣ አንድ ኩባያ፣ ሁለት ኩባያ ምናምን የተጻፈው አለ። በእንትን ነው በሚሊ ነው የተጻፈው። አሁን ውሃ 220 ሚሊ ነው የምታደርጉት። ዘይት ደግሞ ግማሽ ኩባያ ወይንም አንድ አምስተኛ ምናምን አንድ ሁለተኛ እንደዛ ነው የሚለው እና ግማሽ ኩባያ ዘይት ታደርጋላችሁ። እንቁላል 3 እንቁላል ትጠቀማላችሁ። ከዚህ መሰረት ሰዎች አሁን ደርሱ ይላችሁ ይመስላል። ውድ ቤተሰቦቼ ኬካችን ደርሷል። ስለነበረን ቆይታ ከልብ እናመሰግናለን። ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁ አትርሱ። ስለምታበረታቱኝ ክብረት ይስጥልኝ።
በያላችሁበት ሰላምና ፍቅር ይብዛላችሁ። ሀገራችን ሰላም ያድርግልን። ስለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ በያላችሁበት። ይህን ይመስላል ይሄላችሁ ቤተሰቦቼ። ያው ለእናንተ ለማሳየት እንደዚህ አያችሁት እንዴት ፍርፍር እንዳለ። ይህን ይመስላል ውስጡ እንትን ያለ ፍርፍር ያለ ነው። በቃ አጠቃላይ ይህንን ይመስላል። እንደ ቤተሰቦቼ ሁላችሁንም ክብረት ይስጥልኝ።